ኢራቅ አካባቢ ላይ ኢማም ማሊክ ኢብኑ ዲናር አገኙት ረህመቱላህ አለይህ። ሁለት እጅ የለውም እግር የለውም አሉ። እየተሳበ እየሄደ ነው አሉ፣ እንደ እባብ እየተሳበ። አንተ ሰው ከየት ነህ አሉት። እንደዚህ ሀገር የምትባል ምን ያህል ፈጀብህ? 10ኛ ዓመቴን ይዣለሁ አለ። የት ነው የምትሄደው አሉት። የአላህን ቤት ዚያራ ቤተላሂል ሐረምን ዚያራ ነው የሚሄደው። በጣም ጠራራ ፀሐይ ስለነበረ ላበላብ ሆኗል። አንተ የአላህ ባሪያ ትንሽ ናጋ እኔ ጋር አረፍ በል፣ ቀዝቃዛ ውሃ ጠጣ፣ ትንሽም ብላና ትሄዳለህ አሉት። አይ ያ ኢማም አላቸው፣ የሚሄድበት ዓላማ ከባድ ዓላማ ነው። እዚህ ቁጭ ብዬ ውሃ እስከምጠጣ ምናምን እስከምላሉ የሚሄድበትን ዓላማ ያስመልጠኛል አላቸው። አላሁ አክበር። ማንጋ አላህ ጋር ማንጋ ነው የምትሄደው? አላህ ይፍለገ አላህ ለመዘየር ነው የምሄደው። በዛው አመት አላህ ወፈቀኝ አሉ ኢማም ማሊክ። ሲሄድ ጠዋፍ አደረኩኝ፣ ከዛ በኋላ ሰፋና መርዋ ሮጥኩ፣ ከዛ በኋላ ሁሉን አድርጌ ኡድሂያ ቦታ ሲሄድ ለማረድ አሉ። እንዳሁኑ ዘመን ገንዘብ አልነበረም። ሰው ሁላ ተሰብስቦ አሚን ይላል እያለቀሱ አሉ። ይሄ መጅሊስ ምንድነው ብዬ ስገባ ያ ሰውዬ ነው 10 ዓመት የፈጀበት ሰው መሀል ላይ ቆሞ ዱዓ እያደረገ ነው አሉ። ያ ረቢ ለእስልምና ብቁ አልነበርኩም፣ ላንተ ምገባ አልነበርኩም፣ ለእስልምና ዲንም ምገባ አልነበርኩም፣ ትሆነኛለህ ብለህ እስልምናን ሰጠኸኝ፣ ላንተ ምስጋና ይድረስ ይላል። ከዛም አልፎ ተርፎ ያ ረቢ ትሆነኛለህ ብለህ ቤትህ ዚያራ አስደረከኝ፣ ጠዋፍ አስደረከኝ፣ እንደው ለዚህም ባለቤት አይደለሁም ያ አላህ፣ ሰፋና መርዋ እንድሮጥ አደረከኝ፣ ለዚህም ባለቤት አይደለሁም፣ እንደገና እዚህ አቆምከኝ፣ ሁሉም ኡድሂያ እያረደ ነው ያ ረቢ፣ እኔ ግን ማርድበት ምንም የለኝም፣ ባዶዬን ነው የመጣሁትና እኔ ራሴን ለኡድሂያ ፋንታ ያ ረቢ ተቀበለኝ አለው አላህ። ንግግሩን አልጨረሰም አሉ፣ እዛው ጋር ሩሁ ወጣች አሉ። አላሁ አክበር።